የክርስቲያኖች እጮኛ ከየት ነው የሚያገኙት የሚል ሐሳብ በጣም በፍጥነት የተወሰኑ ነጥቦች እናገርና እጮኞቻችሁን ዛሬ ታገኛላችሁ። እጮኛ ላንተው የምላንቺ ከየት ነው የሚመጣው? እጮኛ ወይም የትዳር ጓደኛ ከሩቅ ሳይሆን የሚመጣው አጠገባችን። ብዙ ሰዎች ማግባታቸውን እንጂ ስለሚገቡበት ህይወት አልተዘጋጁም። አብዛኛው ሰው ግን የሚዘጋጀው ለጋብቻ አይደለም። አብዛኛው ሰው የሚዘጋጀው ለሰርግ ነው። እኔ ግን እምለው ለሰርግ ቀን ከመዘጋጀት የሚበልጠው ሰው አባትና እናቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ይሄ ስለዚህ የሚለው ቃል ሁለት ነገሮችን ይከፍላል። በጣም ብዙዎቻችሁ እጮኞቻችሁ የጠፉት ሩቅ አድርጋችሁ ስለሳላችሁ። አንዳንድ ሰው እኔ ነግሮኛል፣ የኔ ሚስት ያለችው በረዶ ሀገር ነው ብሎኛል። አንድ ሰው እንደዚህ ሲለኝ ድብ ናት ወይ ብዬዋለሁ። ሴት ድብ ነው ወይ አንተ እጮኛ? እንዴ አካባቢ ላይ ሰው የለም ወይ? አጠገብ ሰው የለም ወይ? ትምህርት ቤት ሰው የለም ወይ? ኳየር ውስጥ ሰው የለም ወይ? ባይብል ስተዲ ላይ ሰው የለም ወይ? እስቲ ወደ ግራም ወደ ቀኝም ማየት አድርግ። ያንተ እጮኛ ሩቅ አይደለም ያለችው እና በማስተዋል መመልከት አለባችሁ ቅዱሳን። በጣም ሩቅ ምናም ስትፈልጉ አጠገባችሁ የመጡ ሚስቶቻችሁን ላፍ እንዳያረጉ። ቁም ነገር ነው ማውራችሁ። በደንብ ቆም በሉና አዩ። አጠገባችሁ ያለ ሰው በጣም እስቲ ጸልይልኝ ይሉታል ራሱ ባላቸው ማለት እንዴ እንደሱ አይደለም። እስቲ አየት አድርጉ። በጣም የተለየ ነገር እየፈለጋችሁ ከሆነ ትሸወዳላችሁ። የእናንተን የትዳር ጓደኛ እግዚአብሔር ከሰማይ ነው የሚያመጣው ሻባ አትበሉ። አይመጣም። እዛው አካባቢያችሁ ነው የምታውቁት ጓደኛችሁ። አብሯችሁ የተማረ አብሯችሁ የሰራ ሊሆን ይችላል፣ አብሯችሁ የሚሰራ ሊሆን ይችላል፣ አብሯችሁ የሚያመልክ ሊሆን ይችላል፣ አብሯችሁ የሚያገለግል ሊሆን ይችላል፣ አብሯችሁ ቸርች የሚወጣ የሚገባ ሊሆን ይችላል፣ ሰፈር ሊሆን ይችላል፣ ጎረቤት አካባቢ ሊሆን ይችላል፣ ገበያ ሱቅ አካባቢ ሊሆን ይችላል፣ ትምህርት ቤት አካባቢ ሊሆን ይችላል። አካባቢያችሁ ላይ ያሉትን ሰዎች አይናችሁን ከፍታችሁ እዩ እዩ። እግዚአብሔር እሺ እግዚአብሔር አፈቁርት ይበል ተባለ። በቃ የልቡን ነው ያገኘውለት። እሺ ፓስተር እሺ እንደዚህ ያለ ይመስል እሺ ጌታ ያያት ማየት ይሁንልሽ። እውነቴን እኮ ነው ማለት። አዳም አጠገቡ ተፈልፍሎ መጣለትና ቁጭ አለ። አያት ይላል። አዳም እዚህ ጥሎ ጫካ ገብቶ እነ ነብር አካባቢ እነ ግመልና እነ ቀጭኔ አካባቢ አልፈለገም። አጠገቡ ነበረች። አያት አወቃት። ይኸውላችሁ እግዚአብሔር ትዳር ሲሰራ እንደዚህ ይሰራል። በጣም ብዙ ሰዎች ያሳዝኑኛል። ይጸልያሉ ጾም ጸሎት ይዘው ግን አያዩ። እንዴ ዛሬ ከዓይኖቻችሁ ላይ ቅርፊት ይውደቅ። አሜን። በግድ የለሽም አካባቢ ላይ እንደነሱ አፍንጫው ስለ ቤታቸው ትራባ ሳሎን ቤት መጥቶለት አያይ ተሰውሮበታል። ተይ ስለዚህ የትዳር ጓደኛዬን ከየት ነው ማመጣው? እግዚአብሔር ይሰጣል ሲባል ከሰማይ መልአኩ ገብርኤል እየያዘ እያሸገ እያመጣ በካርቶን የሚያራግፈው አይደለም። አጠገብህ ነው ያለው። በጣም የተለየ ነገር ስላችሁ አንዳንዶቻችሁ የሳላችሁት ስዕል አለ። የምፈልገው ብለ ረጅም ቀጭን ምናም አጭር ወፍራም ምናም ብለ ራሰ በራ ጸጉሩ ገባ ያለ ብለሻል እንዴ? እንደዚህ ብሎ የሳለው ነገር አለ። እሱን ይዞ እየፈለገ ነው። አንተ ሰውዬ እሱ ነገር ነግሬህ የለ እንዴ ባለፈው ሳምንት? ጣዖትህ እኮ ነው ያንተ። እሱን ጣል። እግዚአብሔር ያለው ይሻላል። ያንቺ መላጣ ምን ያደርግልሻል? እግዚአብሔር ጋሜ የሚቆረጥ ጋሜ እንደዚህ ሻክ የሚያደርግ ሊሆን ይችላል። ቼክ አድርጉ። በጣም ብዙ የተሸወደው እግዚአብሔር የሰጠውን ማየት ያቃተው የራሱን ስዕል ይዞ ነው። አንተ ከያዝክ ጊዜ እግዚአብሔርን ማየት አትችልም። ዛሬ በኢየሱስ ስም ስኬጁላችሁን እግዚአብሔር ይቅደደው። በቃ አንዱ ጸሎት እኮ ይሄ ነው። እስቲ እጆቻችሁን አንሱ። በኢየሱስ ክርስቶስ ስም እኛ የያዝናቸው አንተና አንቺ የያዛችኋቸው እግዚአብሔር ለእናንተ ያዘጋጀውን እንዳታዩ የከለከለ እናንተ የደረታችሁት ማንኛውም አይነት በኢየሱስ ክርስቶስ ስም የተቀደደ ይሁን። ማንኛውም አይነት ፕሮግራም የጠፋ ይሁን። ዛሬ የእግዚአብሔር ፕላን በእናንተ ህይወት ላይ ይገለጥ። ይሄ ብርሃን ያግኛችሁ በኢየሱስ ስም። በዚህ ብርሃን መገኘት ይሁንላችሁ። ጮኛዬ ከየት? እዛው አካባቢ፣ እዛው ትምህርት ቤት፣ እዛው ስራ ቦታ፣ እዛው ሰፈር፣ እዛው ኳየር አይታርጉ። እኔ አንዳንድ ኳየር ያናደኛል። ዝልዝል ያሉ ኳየሮች አሉ። ኮስተር ብለው ይሸኙልናል። አንተ እንዴ ለማን ነው እንደዚህ ምለፈው? እኔ ተዋታስበላን
ቁም ነገር እኮ ነው የምልህ። እግዚአብሔር አፍንጫ ስር እየሰራልህ እንደዛውም በፓስተር ጀሬ እየተሰራልህ በደንብ እየተቀመመልህ የኔ በረዶ አንተ እግዚአብሔር ድብ ይዘዝብህ። ድብ የአባቴ አምላክ ድብ ይዘዝብህ። ሰው አላገባም ብለሃል፣ ድብ የሚቧጨቅ ድብ እንዴ! ተው እንጂ እንዴ! ተው ተያዩ ወንድሞቼ እና እህቶቼ፣ ቁም ነገር ነው ማወራላችሁ። ቤተ ክርስቲያን እግዚአብሔር ማት እየሰራላት ኖ ኖ ኖ ኖ ብሎ ቦሌ ሮድ ነው የምታየው። እንዴ ተይ እንጂ አይንሽን ክፈቺ። እኔ የምወደው ረጅም ጠንበል እንዴ! ትዳር ላይ እንኮኮ ያለ መስሎሽ ነው እንዴ? እንኮኮ እኮ የለም። ያው እኔ ሚስቴ እንኮኮ አድርጌሽ አውቃለሁ? አላቅም። እንኮኮ የለም። ጌታን የለም። ለአምፖል ለመቀየር መሰላል ነው የመጣው እንጂ እንኮኮ የለም። እና ያንተ ትዳር የትም አይደለም፣ አፍንጫ ስር ነው። ዛሬ እኮ ይሁላ ጌታ ምስክር፣ እግዚአብሔር እኮ ከልክሎኝ ነው ገነት የሚል ስብከት አዘጋጅቼ መጥቼ ነው አለኝ ጌታ። ገነቴ አይደለም አርፈ ይሄን ንገራቸው፣ አይን ክፈት አለኝ ጌታ። ቅርፊቱ የወደቀ ይሁን። በሚቀጥለው እግዚአብሔር አምላኬ እንደው ሻጤ ተያይዛችሁ መምጣት ይሁንላችሁ። ቁም ነገር ነው የምለው። እግዚአብሔር ይባረክ። ተያዩ። አንዳንድ ሰው አያይም። ስለዚህ የማታውቁትን ሰው ምናምን ለማግባት አታስቡ። ግድ የላችሁ፣ ይቅርባችሁ። የማታውቁት ሰው ገና አብስትራክት እኮ ነው። ስትፈልጉት ነው የምትኖሩት። የምታውቁት ጓደኛችሁ እንደሆነ አንድ ቀን ሳታውቁ፣ የትዳር ጓደኛችሁ እንደሆነ ሳታውቁ ሲዝረከረክ በደንብ ታዩታላችሁ። ስትዝረከረክ ምናምን በደንብ ታያለህ። ስትበላ በደንብ ታያለህ። በደንብ ቼክ ታደርጋለህ። አሁን እኮ ማታውቀውን ስታመጣ ስብስብ ትልባለች። እንደ ኤሊ ትገባለች፣ እሱም ይገባል። ከዛ አንቺ የምትፈልጊውን ቋንቋ ይናገርልሻል። የምትወጂውን ቼክ ያደርጋል፣ ሰርች ያደርጋል፣ ጓደኞችን ይጠይቃል። ምን ምንድነው የምትወደው? ምን አይነት ልብስ ነው የምትወደው? ምንድነው መብላት የምትወደው? የምትበይውን ያቀርብልሻል። ከዛ ነገ ይበላሻል። ከምታውቁት ጋር ሲሆን ግን በደንብ ተዝረክርኳል። ጸባዩን ታውቁታላችሁ፣ ባህሪውን ታውቁታላችሁ። ጓደኝነት ውስጥ አለ። ምንም አዲስ ነገር የለውም። የሚደብቀው ነው። ልደበቅ ቢል እንኳን አይሆንም። ትናንት አንድ ሚዲያ ላይ ተናግሬያለሁ። አንዳንድ እህቶች እቤት ውስጥ እንኳን ባሻ የማያስተርፉ ናቸው። ኬክ ቤት ኬክ የሚያስተርፉት። አንተ በቃ አትበላም ባቢታይቷ ትላለህ። አምባሻ አታስተርፍም። ይቀልዳል እንዴ? እውነቴን እኮ የምልህ ግብዳ አምባሻ እና ያስተርፋሉ። በቃ ምናምን አትበላም ምናምን አፏን ጠበብ አድርጋ እንዴ! ወንድሜ በቁማ ነው ማንቆርቆሪያ ይዛ ቆማ ነው የምትጠጣው። የለም ጓደኝነት ውስጥ ቢሆንስ በደንብ ታውቀዋለህ። ስትበላ ታውቃለህ። ይሄ ድንበር እያለች በትሪ አብራ እዛ ሲገባ ቤት ቀላል ነው የሚሆነው። የተደበቀ ግን ስትፈልግ ነው የምትኖረው። እድሜህም ሁሉ ከየት ነው የትዳር አጋሬ? እዛው አጠገብ ነው፣ እዛው አካባቢ ነው። አይታይ ታርጋ እንዴ! እንደዚህ በል በቃ አይት እንደዚህ አይት እየጸለይክ እየተዘጋጀ አይታየት ዞር ክብር ለኢየሱስ ይሁን። እንደሱ ነው የሚደረገው። ትዳር ጓደኛ ስትመርጡ ቁመቱ፣ ገንዘቡ፣ ዕውቀቱ ምናምን የሚል ነገር ላይ በጣም አትሯሯጡ። ከዚህ በፊት ነግሬያቸዋለሁ። እነዚህ ሶስት በጣም ዴንጀረስ የሆኑ መሰረቶች ናቸው። ለምሳሌ ገንዘብ አለው ብሎ ሰውን በጣም ታርጌት ማድረግ፣ ሴትም ይሁን ወንድን ማድረግ አደጋ ነው። ስለ ገንዘብ መጽሐፍ ቅዱስ እንደሚለው ገንዘብ ያለውን ሰውዬ ሉቃስ 16 ላይ ያለው ሰውዬ ግምጃ ቤት ሰርቶ ሁሉ ነገር አለኝ፣ ነፍሴ ሆይ ለብዙ ዘመን የሚበቃ ሀብት አለሽ ብይ ጠጪ ስላት ምንድን ነው ያለው? አንተ ሰነፍ አለው። አንተ ሰነፍ። አየህ፣ ስንፍና ነው እሱ። ስንፍና ላይ ቤት እንደመመስረት ነው። ገንዘብ ያለውን ሰው በጣም ታርጌት፣ እሱ ገንዘብ አለው እሷ ገንዘብ አላት ብሎ ለአጭን መዝራት ወንድሜ፣ ስንፍና ላይ ነው ቤትን የምትሰራው። መሰረቱ ስንፍና ይሆን። ውበቷ በስማም አፍንጫዋ፣ በስማም አንገቷ፣ በስማም ቁመቷ ብታይ እኮ ሳቁ፣ ጥይምናው፣ ቁመቱ፣ ንግግሩ ቤዝ ነው። ድምፁ ቤዝ ነው። ድምጿ ምን ታረጊዋለሽ? ቤዝ ድምፅ አይሆንማ። እንደሱ ብሎ ማግባት ምንድነው ችግሩ? ፓስተር ቸሪ ችግር የለውም ግን አደጋ አለው። መሰረቱ ውሸት ነው። መጽሐፍ ቅዱስ ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች። ስለዚህ እሱ መሰረት መሆን አይችልም። እኔ አትተያዩ ቁንጅና ውበት አትተያዩ አላልኩም። እሱ ግን መሰረት አይደል። እሱ መሰረት አይደል። አፍሽን ክፈች እስቲ አውሪ እስቲ በል ታውራ። አፍንጫዋን አትይ። አፍንጫ ቃሪያ አይደል ቅሽ እያረካ አትበላው። አውሪ በል አይደል። ሰው አፉን ሲከፍት ጭንቅላቱ ይታያል፣ ልቡ ይታያል፣ ሐሳቡ ይታያል። እስቲ አውራ በል
አንዳንድ ሰው አያውራ፣ አንዳንድ ሰው አያውራ ወይ አያውራ። እኔ አንድ ወንድም ከውጭ መጥቶ ተብዬ ስብስብ ብለን ቴብል እንደዚህ ሁላችንም ስናወራው ጸጥ ብሎ እንዴት ዲሰንት እንደሆነ መጽሐፍ እኮ ታውቃላችሁ። ሰነፍ በጉባኤ ዝም ብሎ ሲወጣ ጠይቦ ነው ይወጣል። ምን አለበት እስከ መጨረሻ ዝም ይብል? ዝም ብሎ ልንበተን ስንል ተናገረ። ሲናገር አሜዚንግ ነው። ማመን ያቃተኝ። በዛ ላይ ጎለዳደፋል አፉ፣ በዛ ላይ ልጥፍጥፍ ነው የሚያደርገው። አቤት ፖፖ አፍ ነው። እውነቴን ነው። የለም ወይኔ አይናገር አንዳንድ ሰው። ስለዚህ እንደምንም እንዲያወራ አድርጉት። ሐሳብን እስቲ ግለጥ። ስለ ፖለቲካ አውራ በሉት። ያውራ። እኔ እኮ እንደዚህ ዘሩን የሚጠራ ከሆነ ቀስ ብለሽ ታረጊ ነው አላማሽ ያስገበላስ። የለም አንዳንድ ሰው ሲያወራ መንደሪ ነው። መንደሪ ገና ትንሽ ነው። ገና ብሔር ውስጥ ነው የተወተፈው። አንዳንዱ ሰው አባት ውስጥ ነው የተወተፈው። አንዳንድ ሰው እናት ውስጥ ነው የተወተፈው። የለም ገና አልተወለደም። የለም ገና ብሔር ውስጥ ነው ያለው። ገና ዘር ውስጥ ነው ያለው። ገና ስለፍራ የለም። አንዳንድ ሰው ያለ ነው ይመስለው። የለም ይሄ ውበቱ ያላችሁ ሰው የለም ገና አልተወለደም። አንዳንድ ሰው በ50 ዓመቱ አባዬ ማየ እያለ እናቱ ጉያ እየሄደ የሚወተፍ። ስለዚህ የትዳር ጓደኛዬ ጌታ አጠገቤ ከማቀው ከምታውቁት አጠገባችሁ ካሉት ጋብቻ የሚገቡ ሰዎች ምንድነው ማወቅ ያለባቸው? ጋብቻ ውስጥ ያሉ ሰዎች ምንድነው መረዳት ያለባቸው? ጋብቻ ውስጥ ሊገቡ ጮኛ ያላቸው ሰዎች፣ ጋብቻቸውን ለመፈጸም በፕሮግራም ላይ ያሉ ሰዎች፣ እግዚአብሔር ቢፈቅድ ብንኖር በዚህ ቀን ጋብቻችን ይፈጸማል ብለው ለሚያስቡ ሰዎች፣ ወደ ጋብቻ ለመግባት እየተዘጋጁ ላሉ ሰዎች ምንድነው ማወቅ ያለባቸው የሚለውን ነገር እናነሳለን። ቀጥሎ ደግሞ ኦሬዲ ጋብቻ ውስጥ ሆነው የጋብቻ ኑሮ ደግሞ እየኖሩ ያሉ ሰዎች ምንድነው መረዳት ያለባቸው? ማወቅና መረዳት በጣም የተለያየ ነገር ነው። ልናውቃቸው የሚገቡ ነገሮች አሉ፣ ደግሞም ልንረዳቸው የሚገቡ ነገሮች አሉ። እስቲ የመጀመሪያው ወደ ጋብቻ ሊገቡ ያሉ ሰዎችን እነሱ ሊያውቋቸው ስለሚገቡ ነገሮች እናንሳ። በኋላ ላይ ደግሞ በተከታታይ በጋብቻ ውስጥ ያሉ ሰዎች ደግሞ በጋብቻዎቻቸው ውስጥ ሊረዷቸው ስለሚገቡ አንደርስታንድ ሊያደርጓቸው ስለሚገቡ እውነቶች እሱ እናነሳለን። አሁን ለጋብቻ የተዘጋጁ ሰዎች ላገባ ፈልጋለሁ ወይ ደግሞ ላገባ ነው ያሉ ሰዎች ሊያውቁት ከሚገቡ ነገሮች የተወሰኑትን ሐሳብ ዛሬ እናነሳለን። አንደኛው በጋብቻ ውስጥ እንግዲህ ወደ ጋብቻ ሊገቡ ያሉ ሰዎች ሊያውቋቸውና ሊረዷቸው ከሚገቡ ነገሮች አንደኛው የጋብቻ ዝግጅት የምንለው ነው። ስለዚህ ጋብቻ ዝግጅት ነው የምናነሳው። የጋብቻን ዝግጅት ስናነሳ ለምንድነው በዋንኛነት ማንሳት ያለብን? በተለይ አዲስ ወደ ጋብቻ ሊገቡ ያሉ ሰዎች ስለ ጋብቻ ዝግጅት ማወቅ አለባቸው ብዬ በጣም በእርግጠኝነት አምናለሁ። ብዙ ሰዎች ማግባታቸውን እንጂ ስለሚገቡበት ህይወት አልተዘጋጁም። ጋብቻ ድንገት ምንገባበት ሳይሆን ተዘጋጅተን ምንገባበት ነው። ጋብቻ ዝግጅት ይፈልጋል። ምን አይነት ዝግጅት ይፈልጋል የሚለው ነገር እናነሳለን። ግን መጀመሪያ ማመን ያለብኝ ጋብቻዬ ላገባው ያለው ይሄ ጋብቻ የሚባለው ነገር ዝግጅት እንደሚፈልግ መጀመሪያ ከማመን መነሳት አለብን። ቀጥሎ ምን አይነት ዝግጅት ይፈልጋል የሚለውን በተከታታይ ማየት ይገባናል። ጋብቻ ግን በዝግጅት የምናደርገው ነገር እንጂ በድንገተኝነት የምናደርገው ነገር አይደለም። ጋብቻ ዝግጅት ይፈልጋል ስላችሁ ምን ማለት ነው? በተለምዶ በጣም ብዙ ሰዎች ሲዘጋጁ ይታያል። በእርግጥ ይዘጋጃሉ። አብዛኛው ሰው ግን የሚዘጋጀው ለጋብቻ አይደለም። አብዛኛው ሰው የሚዘጋጀው ለሰርግ ነው። ለሰርግ መዘጋጀትና ለጋብቻ መዘጋጀት በጣም የተለያዩ ነገሮች ናቸው። ብዙ ሰዎች ለሰርጎቻቸው ቀድመው ስኬጁል ሲያደርጉ፣ ፕሮግራም ሲያደርጉ፣ ሚዜ ሲመርጡ፣ የሚለብሱትን የሴት ስትሆን ቬሎዋን ስትመርጥ፣ ወንዱ ሙሉ ልብሱን ሲመርጥ፣ እንደገና ማማን ነው ደግሞ ሚዜዎቼ መሆን ያለባቸው፣ የት ሆቴል ነው መደረግ ያለበት፣ የት ቤተክርስቲያን ነው መሆን ያለበት ብለው ቀድመው ለሰርጎቻቸው ቀን ይዘጋጃሉ። ለሰርግ ቀን መዘጋጀት ክፋት የለውም፣ ጉዳትም የለውም። ጥሩ ነው ለሰርግ መዘጋጀት። እኔ ግን እምለው ለሰርግ ቀን ከመዘጋጀት የሚበልጠው ለጋብቻ ቀን መዘጋጀት ነው። የሰርግ ቀን አንድ ቀን ነው፣ የቃል ኪዳን ቀን ነው፣ የሴሪሞኒ ቀን ነው። ትዝታ ሆኖ የሚያልፍ ብቻ ነው። ከሰርጋችሁ ሊተርፋችሁ የሚችለው ትዝታ ብቻ ነው። ሰው ከሰርጉ የሚተርፈው ትልቅ ፎቶ ሳሎኑ ላይ ይሰቅላል። ያው ቪዲዮ ካለ ቪዲዮ ይቀረጻል። ከዛ ቪዲዮ ኤዲት ተደርጎ ይመጣል። በቃ ማስታወሻ ሆኖ ይቀራል። የሰርግ ቀን ከማስታወሻ የዘለለ ፋይዳ የለውም። ያን ያህል ዋጋ ተከፍሎ ዝግጅት የተደረገበት ሰርግ ማስታወሻ ሆኖ ይቀራል።
በቃ በጋብቻችን ውስጥ እየኖር ስንኖር ሰርጌ በዚህ ቀን ነበረ፣ በዚህ ቀን እንደዚህ ሆኖ ነበረ፣ ክርስቲያን ስንሆን እግዚአብሔር ጥሩ ጊዜ ሰጥቶን ነበር፣ የእግዚአብሔር መገኘት ነበረ፣ በጣም ደስ የሚል ጊዜ አሳልፈን ነበር ብለን ከትዝታ አንጻር እናነሳዋለን። ይሄ የሰርግ ዝግጅት የምንለው አንዳንድ ጊዜ በጣም ብዙ ዋጋ ይከፈልበታል። በጣም ብዙ ብር የሚያወጡ ሰርጎች ነው አይቻቃለሁ። እንግዲህ ባለፉት 10 ምናምን ዓመታት ብዙ ሰዎችን ድሬያለሁ። የብዙ ሰዎችን ቃል ኪዳን አጋብቻለሁ። ብዙ ሰዎችን በእግዚአብሔር ፊትና በቤተ ክርስቲያን መድረክ ላይ ጋብቻቸውን ሲፈጸም አይቻለሁ። እኔ ራሴ ደግሞ ፈጽሜያለሁ። የኪዳናቸው ቀን በቤተ ክርስቲያን ውስጥ ከተፈጸመ በኋላ ደግሞ ትልልቅ ሰርግ አድርገው ትልልቅ ሴሌብሬሽኖችን አይቻለሁ። ብዙ ትልልቅ ወጪ ወጣባቸውን ሰርጎችን ታድሜያለሁ። አብዛኛዎቹ ግን ለሰርጋቸው ያክል የሚያወጡትን ትልልቆች በብዙ ሚሊዮን ብር ለሰርጋቸው ወጪ አድርገው የደገሱ ሰዎችን አውቃለሁ። ሰርግ ቢደገስ ያን ያህል ችግር አለው ብዬ አላምንም። ግን ሰርግ ሁልጊዜ ነገን በሚነካ መንገድ መደረግ አለበት ብዬ ግን አላምንም። ከነገዎቻችን ላይ ተበድረን የነገን ህይወታችንን ሰርቀነው ለዛሬ ሰርግ ድብልቅልቁን አውጥተነው ነገን ዕዳ ይዞብን በሚመጣ መንገድ ይደረጋል ብዬ ወይ ደግሞ መደረግ አለበት ብዬ አላምንም። ግን ላነሳላችሁ የፈለኩት ፖይንት ምንድነው? ያን ያህል የተዘጋጀንለት ሰርግ ከ6 ወር በፊት የተዘጋጀንለት ቀብድ የከፈልለት ቀድመን የተነጋገርንለት ብዙ ዋጋ ያስከፈለን ቀድመን ሆቴል ያዝንለት ያ ሰርግ በዛ ልክ ስንዘጋጅለት እንዴት ሰው አንድ ቀን ለጋብቻው አይዘጋጅም? እንዳልኳችሁ በጣም በብዙ ሺህ ብር በብዙ ሚሊዮን ብር ወጪ አድርገው ለሰርጋቸው የተዘጋጁ ሰዎች ለጋብቻቸው የሚጠቅማቸው ነገር ሲዘጋጁ አይታዩ። አብዛኛው ሰው እርግጥ በቤተ ክርስቲያን ውስጥ በአንዳንድ ቤተ ክርስቲያኖች ውስጥ የሚሰጡ ወደ ጋብቻ ከመግባታቸው በፊት የሚሰጡ የጋብቻ ትምህርቶች አሉ። በጣም ጥሩ ናቸው። እኔ ራሴ አስተምራለሁ፣ ቅድመ ጋብቻ ትምህርት አስተምራለሁ በቤተ ክርስቲያናችን። ግን አብዛኛው ይሄንን የምናገረው ለማግባት ለተዘጋጁ ሰዎች ነው። የጋብቻ ትምህርት ሊማሩ የሚመጡ ሰዎች አብዛኛዎቹ ወስነው የመጡ ሰዎች ናቸው። በቃ ወስነው ይመጣሉ። እናገባለን ብለው ፕሮግራም አድርገው ተዘጋጅተው ቀብድ ከፍለው ስለሚመጡ በቤተ ክርስቲያኑ ውስጥ የጋብቻ ትምህርት ካልተማሩ በቤተ ክርስቲያኑ ውስጥ የጋብቻ ስነ ስርዓቶቻቸው ስለማይፈጸምላቸው እንደ አንድ ቅድመ ሁኔታና ክራይቴሪያ እንደ መመዘኛ ወስደውት መጥተው ይማራሉ። ሰዎች መማር ያለባቸው ለጋብቻ ሲወስኑ አይደለም። የጋብቻ ዝግጅት ከጋብቻ ቀን ወይንም ከጋብቻ መወሰን በፊት መቅደም አለበት። አንዳንዶቹ ነገሮች ወስነው ሲመጡ ለመጋባት ወስነው ሲመጡ የወሰኑባቸው ምክንያቶቻቸው ጋብቻ ውስጥ የሚያኖራቸው አይደለም። በጣም ውስን ናቸው፣ ይምንት ናቸው። እንዴት ሰዎችን የምታክል ምክንያት ይዞ ወደ ጋብቻ ውስጥ ይገባሉ ብላችሁ ትፈራላችሁ? እነሱ አልገቡበትም፣ አያውቁትም። የገቡት ሰዎች ግን ያውቁታል። ስለዚህ በጋብቻቸው ውስጥ ቻሌንጅ የሚያደርጋቸው ወደ ጋብቻቸው ሲገቡ ቻሌንጅ የሚያደርጋቸው ሐሳቦች ሲሰጧቸው ያንን ሐሳብ አፍርሶ ኖ ብሎ ወደፊት ለመራመድ ይከብዳቸዋል። ምክንያቱም ሽማግሌ ልከዋል፣ ለቤተ ክርስቲያን አስታውቀዋል፣ ለሆቴል ከፍለዋል፣ ብዙ እርምጃ ተራምደዋል። ይህን የሚያክል እርምጃ የተራመደ ሰው የማያምንበት ወይ ደግሞ ልክ አይደለም ተብሎ በጋብቻ ዕውቀትና ትምህርት ውስጥ ሲማር ግራ ይገባዋል። ግን ወስኖ ወደዛ ነገር መሄድ ይከብደዋል። አሁን ግን ወደ ጋብቻ አልመጣችሁ ግን ለማግባት የምታስቡ ሰዎች መዘጋጀት አለብን። ስለ ሰርጋችሁ አይደለም መዘጋጀት ያለባችሁ። ስለ ሰርግ መዘጋጀት ጥሩ ቢሆንም ከሰርግ ዝግጅት የጋብቻ ዝግጅት ይበልጣል። ለጋብቻዎችን መዘጋጀት ዝግጁ ነኝ ወይ? ለማግባት ተዘጋጅቻለሁ ወይ? ባል ለመሆን ተዘጋጅቻለሁ ወይ? ሚስት ለመሆን ተዘጋጅቻለሁ ወይ? ነገ እግዚአብሔር ቢፈቅድ እናት ለመሆን አባት ለመሆን ተዘጋጅቻለሁ ወይ? ተዘጋጅተን የምናደርጋቸው ነገሮች አይከብዱንም። ድንገት የሚደረጉ ነገሮችና በዝግጅት የሚደረጉ ነገሮች እኩል አይደለም ውጤታቸው። በጣም ያማረ ነገር ካያችሁ ለምሳሌ አንዳንዴ እጅግ በጣም የሚያምሩ ኢቨንቶች ይኖራሉ። በጣም ዌል ኦርጋናይዝድ የሆኑ እነዛ ዌል ኦርጋናይዝድ የሆኑ ነገሮች ድንገት የተደረጉ ነገሮች አይደሉም፣ ታስቦበት የተደረጉ ናቸው፣ በዝግጅት የተደረጉ ናቸው። አንዳንድ ሰው ልክ ጋብቻን እንደ ዋና ይወስደውና ዝም ብሎ ዘሎ ዳይቭ ይገባበታል። ጋብቻ ዋና አይደለም፣ ዘለን ዳይቭ የምንገባበት ሳይሆን በደንብ አስበንበት ተዘጋጅተንበት የምንገባው ነው። ለሰርጋችን ከመዘጋጀት ከሰርግ ዝግጅት የጋብቻ ዝግጅት ይበልጣል። እንደውም ያው ሰርግ በተጋቢዎቹ ብቻ አይወሰንም እንጂ ተጋቢዎቹ ብቻ የሚወስኑት አይደለም እንጂ ሰርግ በኔ በግል አመለካከቴ ሰርግ ያን ያህል አስፈላጊ ነው ብዬ አላምንም። ኦፍ ኮርስ የደስታ ቀን ሰርግ ማድረግ ከተገባና ሰርግ መሆን የግድ መሆን ካለበት ግን ነጋችንን በማይነካ መንገድ ነው መደረግ ያለበት። ሰዎች ተበድረው ሰርግ ያደርጋሉ፣ ቤተሰቦቻቸውን አስጨንቀው ሰርግ ያደርጋሉ። ሰርግ ማለት ይላል አንድ ሰው ሰርግ ማለት በቃ ይሄ ሰርግ ዝግጅቶች ድግሶች በቃ ባልና ሚስቱ ወይ ሙሽሮቹ
ከፍ ያለ ቦታ ላይ ይቀመጡና በቃ በላተኛውን ያዩታል። ዝም ብላችሁ የሚበላ ሰው ማየት ነው። ከዛ የኛ ሀገር ሰው እዚህ ሀገር ላይ ያለ የመጨረሻውን ቦታ ወስዳችሁ ብትጋብዙት ኮክቴልን ብትጋብዙት የሚለው ነገር አያጣም። ሳትስፋይ አታደርጉት። ስለዚህ ሳትስፋይ ካላረጋችሁ ሰርግ ማድረግ ያለባችሁ ለእናንተ ደስታ ከሆነ ነጋችሁን ሐዘን በማይጥልበት መንገድ ነው ዛሬ ደስታችሁን ማድረግ ያለባችሁ። ሰርግ ደስ ይላል፣ የደስታ ቀን ነው፣ እግዚአብሔርን የምናመሰግንበት ቀን ነው። ማድረግ ከቻለን ኢኮኖሚካሊ ነጋችንን የማይነካ ከሆነ ኢኮኖሚካሊ ነጋችንን የሚነካ ከሆነ ለዕዳ ማግባት ለዕዳ ሰርግን መሰረግ የለብንም። ግን ፖይንቱ ምንድነው? ለሰርግ የምንዘጋጀውን ያክል ለጋብቻችን መዘጋጀት አለብን። እንዳልኳችሁ ብዙ ሚሊዮን ብር አውጥተው ሰርግ ያደረጉ ሰዎች የ100 ብርና የ200 ብር መጽሐፍ የጋብቻ መጽሐፍ ገዝተው አንብበው ከኔ የሚጠበቀው ይሄ ነው ከኔ የሚፈልገው ይሄ ነው ብለው ሲዘጋጁ ግን ብዙ ሰው አይታይም። አብዛኛው ሰው ሰርጉ ላይ ትኩረት አድርጎ ሰርጉ ላይ ያስባል እንጂ የጋብቻ አማካሪዎችን ሄደው አያማክርም። ላገባ ነው ምንድነው በዚህ ጉዳይ ላይ የምትመክሩኝ ብሎ ባለሙያችን አያማክርም። በቤተክርስቲያን ውስጥ ትንሽ በቤተክርስቲያን ይሻላል። አንዳንድ ሰው እንዳልኳችሁ ተምሮ ነው የሚያገባው። በተወሰነ መልኩ ዝግጅት ይኖረዋል። ግን ደምድሞ ስለሚመጣ በቃ ሚያዝያ 10 ነው ማገባው ብሎ ከሚያዝያ በፊት ባሉ ወራቶች ውስጥ ለመማር ይመጣል። ምንም አይነት ዕውቀት ቢሰጠው ከዛ አንፃር ብቻ ስለሚያይ በቃ ዋጋ የሚያስከፍለውን ነገር እዛ ውስጥ ገብቶ ዋጋ ለመክፈል ያስባል። ቀድሞ ዝግጅትን ማወቅ ግን የሚረዳል። ለምንድነው ምን ይጠበቅብኛል፣ እንዴት ነው ጋብቻ ውስጥ መግባት ያለብኝ የሚለውን ነገር በደንብ አስቤበት እንድገባ ያደርገኛል። ስለዚህ ዝግጅትን ስናስብ አንድም መጽሐፍ ቅዱስ በዝግጅት ያምናል። መጽሐፍ ቅዱስ በጣም በዝግጅት ያምናል። ትዝ ይላችሁ ከሆነ በመጽሐፍ ቅዱስ ላይ በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ስለ 10 ቆነጃጅቶች የሚናገር ታሪክ አለ። ሙሽራውን ይጠብቁ የነበሩ እና 5ቱ በጣም የተዘጋጁ ናቸው ይላል። ከዘይቶቻቸው ጋር ከመብራቶቻቸው ጋር ዘይቶቻቸውን የያዙ ናቸው ይላል። 5ቱ ግን መብራቶቻቸው አላቸው ግን ዘይታቸውን አልያዙም ነበር። በኋላ ሙሽራው መጣ ይላል። እነዛ ተዘጋጅተው የነበሩት ግን ወደ ሙሽራው ደስታ ገቡ ይላል። ስለዚህ መጽሐፍ ቅዱስ እንድንዘጋጅ ይፈልጋል ማለት ነው። ስለ በጉ ሰርግ በመጽሐፍ ቅዱስ ላይ በራእይ መጽሐፍ ምዕራፍ 19 ቁጥር 7 ላይ የእግዚአብሔር ቃል ሲናገር የበጉ ሰርግ ደርሷል ይላል። የበጉ ሰርግ ደርሷል፣ ሙሽራዋም ራሷን አዘጋጅታለች ይላል። ጌታ እንኳን የተዘጋጀችን ሙሽራ ነው የሚወስደው። እንደ ክርስቲያን ያልተዘጋጀችውን ማን ይወስዳል? የተዘጋጀችውን ሙሽራዋን የምትጠብቀውን ነው ይዟት የሚሄደው። ጋብቻ በጣም በመጽሐፍ ቅዱስ በጣም በዝግጅት ያምናል። አንድ ታሪክ ልጨምርላችሁ ከአስቴር መጽሐፍ። የአስቴር መጽሐፍ እንደምታውቁት አርጤክስስ የሚባለው ሰው አስቴር የምትባል ሚስት ነበረችው። ግብዣ አዘጋጅቶ ነበረ። ሚስቱን ሲጠራት አልመጣም ማለች ይላል የአስቴር መጽሐፍ ምዕራፍ 1 ላይ። በኋላ ላይ ግን የእሱ አማካሪዎች ይሄ ሌሎች ሴቶቹ ከሰሙ በአመፅ የሚፈጥር አይነት ስለሆነ ከንግስናዋ ትባረርና ለንጉሱ ሌላ ሚስት ይፈለግለት ተባለ። ታሪኩ እንደምታውቁት በኋላ ላይ አስቴር ወደ ንጉሱ ገባች። አስቴር ምርኮኛ ሴት ናት። ሱሳን የሚባል ግንብ ላይ በምርኮ ያለች እናትና አባት የሌላት መርዶክዮስ የሚባል አጎት የሚያሳድጋት ናት። ሐዳሳ የሚባል ስም ያላት ናት። በኋላ ላይ ግን ወደ ንጉሱ ከመግባቷ በፊት 6 ወር ሐጌ በሚባል ጃንደረባች በጣም በከርቤ ትታሽ ነበር። ራሷን ፕሪፐር ታደርግ ነበር፣ ታዘጋጅ ነበር። ኢማጂን ስታዘጋጅ ፊዚካሊ ብቻ አይደለም የምታዘጋጅ። አንዲት ምርኮኛ ሴት በ120 አገር ለሚገዛ ንጉስ ሚስት ልትሆን ነው። ከምርኮኝነት ወደ ፈርስት ሌዲነት ወደ ንግስነት ወደ ንግስት ወደ መሆን ልትቀየር ነው። በምርኮኝነት አእምሯ ንግስት መሆን አትችልም። ራሷን ማዘጋጀት አለባት። የንጉሱ ሚስት ነው የምትሆነው። ከምርኮኝነት ወደ ንግስትነት ለመቀየር ራሷን ማዘጋጀት አለባት። ፊዚካሊም ራሷን ማዘጋጀት አለባት። ለንጉሱ የሚመጥን ልብስ ማድረግ አለባት። ለንጉሱ የሚመጥን አእምሮና አስተሳሰብ ሊኖራት ይገባል። ስለዚህ ተዘጋጅታ ነው የገባችው። ዝግጅት በጣም ወሳኝ ነው። ጋብቻ በጣም ዝግጅት ይፈልጋል። እሺ ጋብቻ ዝግጅት የሚፈልግ ከሆነ በምን አይነት ጉዳይ ነው መዘጋጀት ያለብን? የተወሰኑ ፖይንቶች ልንገራችሁ። ሊያገቡ ያሉ ሰዎች መዘጋጀት የሚገባቸው የዝግጅት አይነት። አንደኛው ዝግጅት ሊያገቡ ያሉ ሰዎች ሊዘጋጁበት የሚገባው አንደኛው ዝግጅት መንፈሳዊ ዝግጅት ነው። መንፈሳዊ ዝግጅት ማለት ምን ማለት ነው? መንፈሳዊ ዝግጅት እንደ ክርስቲያን የእግዚአብሔር ቃል ስለ ጋብቻ ምን ይላል? በእግዚአብሔር ቃል ውስጥ የባል ድርሻው፣ በእግዚአብሔር ቃል ውስጥ የሚስት ድርሻዋ፣ በእግዚአብሔር ቃል ውስጥ የወላጆች ድርሻ ምንድነው? መጽሐፍ ቅዱስ ጋብቻችንን በምን መንገድ ነው የሚያየው? እኛ የምንኖረው ክርስቲያናዊ ጋብቻ ነው። ምናልባት በሚቀጥለው ሳምንት ስለ ክርስቲያናዊ ጋብቻ ትርጉም እናነሳለን። የምንኖረው ክርስቲያናዊ ጋብቻ ስለሆነ በመጽሐፍ ቅዱስ ላይ ጋብቻ እንዴት ነው የተቀመጠው? ባልነት እንዴት ተቀምጧል? ሚስትነት እንዴት ተቀምጧል? ምክንያቱም የክርስቲያን ጋብቻ መመሪያው የእግዚአብሔር ቃል ነው።
የእግዚአብሔር ቃል ለክርስቲያን ቤተሰብ ማኑዋሉ ነው፣ የጋብቻ ማኑዋሉ ነው። በእርግጥ መጽሐፍ ቅዱስ የህይወት ማኑዋል ነው። ከህይወት ፓርቱ ወይም ከህይወት ፓኬጁ አንደኛው ደግሞ እንደ ክርስቲያን የጋብቻ ህይወታችን ነው። በጋብቻ ህይወታችን ውስጥ ደግሞ መመሪያችን የእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ ስለ ጋብቻ የተጻፉ ነገሮችን ልናቅ ይገባል። አንዳንድ ሰው ክርስቲያን ነው ግን ምንም የሚያውቀው ነገር የለም። መንፈሳዊ ዝግጅት የለውም። መንፈሳዊ ዝግጅት አንደኛው ከእግዚአብሔር ቃል አንፃር ራስን ፕሪፐር ማድረግ ነው፣ ራስን ማዘጋጀት ነው። የባልን ኃላፊነት መረዳት፣ የሚስትን ኃላፊነት መረዳት፣ ክርስቲያናዊ ጋብቻ ምን ማለት ነው፣ በጋብቻችን ውስጥ ምን ይጠበቅብናል የሚለውን ነገር በደንብ ልናቅ ይገባል። ምክንያቱም መመሪያችን እሱ ነው። የምንኖረው ክርስቲያናዊ ጋብቻ እኮ ባልና ሚስቱ እርስ በርሳቸው የሚኖሩበት ብቻ ሳይሆን በጋራም ለእግዚአብሔር የሚኖሩበት ነው። በጋራ ለእግዚአብሔር የምንኖርበት ከሆነ ደግሞ በእግዚአብሔር ቃል ላይ ጋብቻ እንዴት ነው የተቀመጠው የሚለውን ነገር ልናቅ ይገባል። መንፈሳዊ ዝግጅት ያስፈልገናል። መንፈሳዊ ዝግጅት አንደኛው ከእግዚአብሔር ቃል አንፃር ጋብቻ ምን ማለት እንደሆነ መረዳት ነው። ሁለተኛው መንፈሳዊ ዝግጅት የምንለው ከእግዚአብሔር ቃል አንፃር ያለው እንዳለ ይሆንና አንዳንድ ጊዜ ደግሞ በህይወታችን ልንሰብራቸው፣ ልናስወግዳቸው፣ ልንጸልይባቸው የሚገቡ የተለያዩ ኢሹዎች አሉ። ከጋብቻ አንፃር ጋብቻ በተቋም ደረጃ ያቋቋመው እግዚአብሔር ነው። የእግዚአብሔር ተቋም ነው። እግዚአብሔር የመሰረተው ነው። ሰይጣን ደግሞ ሁሉ ጊዜ እግዚአብሔር የመሰረተውና ያቋቋመውን ወይንም ደግሞ እግዚአብሔር ሐሳብ የሆነውን ነገር ሁሉ የዛ ተቃራኒ ነው። ሰይጣን ከማይወደው ነገር አንደኛው ጋብቻ ነው። ጋብቻን ሰይጣን አይወደውም። በምንም አይነት መንገድ አይወደውም። እንዴት ነው የማይወደው ካላችሁኝ፣ የመጀመሪያው ሰውን ወደ ውድቀት ሲከተው፣ ሰውን ከእግዚአብሔር ጋር ሲያጣለው በዘፍጥረት መጽሐፍ ምዕራፍ 3 ላይ የምናገኘው ሔዋን ጋር መጥቶ ነው። እግዚአብሔር በገነት ካለው ዛፍ አትብሉ ብሏል ብሎ ያወራት እሱ ነው። አትብሉ ብሏል፣ እንደውም አትንኩ ብሏል አለችው። ይሄንን ያለው እንደሱ እንዳትሆኑ ፈልጎ ነው አለ። በኋላ ውድቀት ከመጣ በኋላ እግዚአብሔር መጥቶ አዳምን ሲጠይቀው አትብላ ካልኩ በላሁ ያለው፣ የሰጠኝ ሴት አበላችኝ ያለው። ብሌም እያደረገው ምን ማለቱ ነው? አንተ ባትሰጠኝ ኖሮ እኔ እናንተ ጥሩ ነበርን። ከማግባቴ በፊት ስንኖር ለብቻዬ ስኖር በነበረበት ጊዜ እንዲህ አይነት መተላለፍ፣ እንዲህ አይነት ስተት፣ እንዲህ አይነት ኃጢአት ፈጽሜ አላውቅም። ብሌም እያደረገ ወደ እሷ እየጠቆመ ነው። ግንኙነታቸውን እያበላሸ ነው። ሰይጣን ሰዎች እንዲያገቡ አይፈልግም። ለምሳሌ እግዚአብሔር ሐሳብ አንድ ወንድ አንድ ሴት እንዲያገባ ነው። ሰይጣን ገልብጦት አንድ ወንድ አንድ ወንድ እንዲያገባ፣ አንዲት ሴትን እንድታገባ ከተቃራኒ ጾታ ወደ ተመሳሳይ ጾታ መጣው። በተቻለ መጠን ጓደኛ እንዳይኖራችሁ ይፈልጋል። ጓደኛ ስትይዙና መንገዱ ሲስተካከል እንዳታገቡ ይፈልጋል። እሱን አልፋችሁ ካገባችሁ ሰላማዊ ኑሮ እንድትኖረው አይፈልግም። የሚቻለውን ነገር ሁሉ ያደርጋል። ምክንያቱም ሰይጣን ዲል ከሚያደርግበት ነገር አንደኛው ሪሌሽንሺፕ ነው። በሪሌሽንሺፓቸው በግንኙነት ህይወታቸው ደስተኛ ያልሆኑ ሰዎች ደስተኛ እንደማይሆኑ ሰይጣን ያውቃል። ስለዚህ ይመጣና ለምሳሌ ክርስቲያን ቤት ውስጥ ነገሩን ይበጠብጠዋል። በባልና በሚስቱ መካከል ያለውን ግንኙነት ያበላሸዋል። ባል በምንም አይነት መንገድ ደስተኛ አይሆንም፣ ሚስትን በምንም አይነት መንገድ ደስተኛ አትሆንም። በኋላ ልጆች ካሉ ደግሞ ያንን ነገር ሲበትነው የቤተሰብ መፍረስ ይፈጠራል፣ የቤተሰብ መፍረስ ይመጣል። ስለዚህ መንፈሳዊ ዝግጅት ጋር ስንመጣ ከማግባታችን በፊት ሰይጣን በአንዳንድ ፋሚሊ ውስጥ የሚያመጣቸው የማይገቡ ንግግሮች አሉ፣ አንዳንድ ንግርቶች አሉ። ይሄ ኔጌቲቭ ወርድ የምንላቸው መጥፎ ቃላት፣ የመርገም ቃላቶች፣ ሰዎችን መርጋ። አንዳንድ ሰው ይረገማል፣ የሆነ እንዳያገባ መጥፎ ቃል ይነገርበታል። መንፈሳዊ ዝግጅትን ስናነሳ ልንዘጋጅባቸው ከሚገቡ ነገሮች አንደኛው መጥፎ ቃሎችን፣ የርግማን ቃሎችን፣ ተጽዕኖችን መስበር፣ በእነሱ ላይ መጸለይ። እንደ አይነት ዝግጅት ይፈልጋል። ምን ማለት ነው? የሚጋቡ ሰዎች እርስ በርሳቸው የፋሚሊ ሜሬጅ ሂስትሪያቸውን መነጋገር አለባቸው። ምን ብለው ነው መነጋገር ያለባቸው? የምታገቧት ሴት ወይንም የምታገቡት ሰው በሱ ፋሚሊ ውስጥ ጋብቻ እንዴት ነው የሚታየው? በሷ ፋሚሊ ውስጥ ጋብቻ ምን አይነት? አንዳንድ ቤተሰብ በጣም የተባረከ ቤተሰብ ነው። ሰው ያገባል፣ ይወልዳል፣ የልጅ ልጅ ያፈራል። በዛ ቤት ውስጥ 5ም 6ም ልጅ ይወለዳል፣ 2ም 3ም ልጅ ይወለዳል። ሁሉም ከአንድ አባት ከአንድ እናት ተወልዶ ያ ፋሚሊ ቀጣይነት ያለው ፋሚሊ ይሆናል። በቃ የሚያገባ የሚወለድ የልጅ ልጅ የሚያይ ከአንድ አባት ከአንድ እናት የሚወለድ ይሆናል። በተቃራኒው ደግሞ አንዳንድ ፋሚሊ ውስጥ ልጆች ለጋብቻ ይደርሳሉ፣ ለሰርግ ይደርሳሉ፣ አያገቡም። እድሜያቸው ሲደርስ አያገቡም። የሚያገባ ሰው አይኖርም። አንዳንድ ፋሚሊ ውስጥ ደግሞ የሚያገባ ሰው ቢኖር ደግሞ ዲቮርስ ይፈጠራል። እርስ በርሳቸው መለያየት፣ ጋብቻ ይፈጠራል፣ ግን ዲቮርስ እዛ ፋሚሊ ላይ ይፈጠራል። አንዳንድ ሰው ደግሞ ድርብ ጋብቻን ያገባል። አንዳንድ ፋሚሊ ስትጠይቋቸው ወንድማማቾቹ የአንድ አባት የአንድ እናት ልጆች አይሆኑም። ወይ ከሁለት አባትና እናት ወይ ከተለያየ አባትና እናት የተወለዱ ይሆናሉ። ምንድነው ይሄ ኮዝ ስትሉ የፋሚሊ ሂስትሪዎቹ ሲነሱ ወደ ላይ ስትቆጥሩ ወደ ላይ ያለው አባትየው አያትየው የተለያየ አይነት ጋብቻ የመፈጸም ነገር አላቸው።
ስለዚህ እርስ በርስ መጠያየቅ አለብን። ምን አይነት ነው የእናንተ ፋሚሊ ጋብቻ ሂስትሪው? አንዳንድ ሰው እኔ ክርስቲያን ስለሆንኩኝ በእኔ በኩል ምንም የሚመጣ ነገር የለም ብሎ ያምናል። ኦፍ ኮርስ እንደ እምነቱ ይሁንለት፣ ግን ካለ መጸለይ ይሻላል ብዬ አምናለሁ። ተነጋግሮ ልንሰብራቸው የሚገቡ ክፉ ቃሎችን በመስበር በዛ ዙሪያ ዝግጅት ማድረግ እግዚአብሔር ሜሬጁን እንዲባርከው። ማግባት ብቻ ሳይሆን በጋብቻ ውስጥ መቆየት። አንዳንድ ሰው ያገባል ግን ጋብቻ ውስጥ አይቆይም። ወዲያው ዲቮርስ ያደርጋል፣ ወዲያው ይወጣል። ወዲያው ጋብቻ ውስጥ ሆኖ ሌላ ሪሌሽንሺፕ ይጀምራል። ከሚስቱ ውጪ ከሌላ ሰው ይወልዳል። ከባሏ ውጪ ከሌላ ሰው የመውለድ አጋጣሚ ይፈጠራል። ይሄ እንዳይሆን ልንዘጋጅበት የሚገባው ነገር አንደኛው የመርገም ቃሎችን፣ ክፉ ቃሎችን መስበር፣ ማስወገድ፣ እርስ በርስ ተነጋግሮ በዛ ጉዳይ ላይ መጸለይ። የሚያገቡ ሰዎች እርስ በርሳቸው መጸለይ ይችላሉ። ደግሞ እርስ በርሳቸው ከመጸለይ ባሻገር በቤተ ክርስቲያናቸው ውስጥ ከሚያገለግሉ ሰዎች ጋር አብረው ቢጸልዩ፣ ልናገባ ፈልገናል ጸልዩልን ቢሉ፣ ይሄ ጥሩ መንፈሳዊ ዝግጅት ነው። መንፈሳዊ ዝግጅት በሁለት ከፍለው፣ አንድም ከእግዚአብሔር ቃል አንጻር ጋብቻችን የሚፈልገውን ነገር ማወቅ ነው። ሁለትም ደግሞ ከእግዚአብሔር ቃል አንጻር ብቻ ደግሞ ሳይሆን ከክፉ መናፍስት፣ ከክፉ መርገምት፣ ከክፉ ንግግር ቃል ከቃል ጋር የተያዘውን ነገር በመስበር በሱ ዙሪያ መዘጋጀት በጣም ወሳኝ ነው። መንፈሳዊ ዝግጅት ይፈልጋል። መንፈሳዊ ዝግጅት ግን አይደለም የሚፈልገው፣ ጋብቻ ብዙ ነገር ነው የሚፈልገው። አንዳንድ ሰው ገንዘብ ብቻ ካለ ይበቃል ይላል። ዋናው ገንዘብ ነው ብሎ ያስባል። ገንዘብ በጋብቻው ውስጥ የተወሰነ ነገር ያደርግልናል፣ ብቻውን ግን በቂ አይደለም። ቤት ስላለን ማግባት እንችላለን ማለት አይደለም። መኪና ስላለን ማግባት እንችላለን ማለት አይደለም። ቤት፣ መኪና ወይንም ደግሞ በፋይናንስ በገንዘብ የምንሸፍናቸው ነገሮች የሚሸፍኑልን ጥቂቱን ነገር ነው። ከዛ ውጪ ሌሎች ነገሮችን ደግሞ መጨመር አለብን። አንደኛው መንፈሳዊ ዝግጅት ነው። ሌላ ምን አይነት ዝግጅት ነው የሚያስፈልገው ካለን፣ ቀጣዮቹ ደግሞ የሚያስፈልጉትን ዝግጅቶች በሚቀጥለው 1 2 ወይ 3 ወይ ደግሞ ወደ 3 አካባቢ የሚሆኑ ልንዘጋጅባቸው የሚገቡ ነገሮችን ልንዘጋጅ ይገባል። ይሄ ሐሳብ ምንድነው የሚያነቃን? ድንገት ከመግባት ተዘጋጅቶ ወደ ማግባት እንድንመጣ ያደርገናል። ጋብቻ ዘው የምንልበት አይደለም፣ ምናስብበት ተዘጋጅተን የምንገባበት ነውና ጋብቻ ዝግጅት ይፈልጋል። አንደኛው ዝግጅት ከእግዚአብሔር ቃል አንጻር፣ ሁለተኛው ዝግጅት ኔጌቲቭ የሆኑ ነገሮችን ለማስወገድ እርስ በርስ መጸለይን በዛ ዙሪያ ከመዘጋጀት አንጻር ጋር ልናየው የሚገባ ነው።